ይስጥልኝ ልጆች፣ የዛሬ አበባዎች፣ የነገ ፍሬዎች። እንደምን አላችሁ ልጆች? ደህና ናችሁ ልጆች? በጣም ጥሩ ነው ልጆች። በሉ ቁጭ በሉ ልጆች፣ ቁጭ በሉ ልጆች። ተረት አጓን ፋሚሊ ተመልሰን መተናል። ዩቲዩብ ላይ ጠፍተን ነበረ። ያው ቲክቶክ ላይ ብዙዎቻችሁ ዩቲዩብ ላይ ረዘም ያለ ጥያቄ ይሰራልን ብላችሁ ነበር። ረዘም ያሉ ቪዲዮዎች፣ ፎቶዎች ይዘን መተናል። ግን ቪዲዮዎቹ ላይ ጊዜ ይቆዩ። በዋነኝነት ብዙዎቻችሁ ስትሉኝ የነበረው ራስ ቲክቶክ ላይ የምትሰራው ቪዲዮ እስኪ ራስ ሪያክት አድርግበት፣ አንተስ የኛ አይነት ስሜት ይሰማል ወይ ታለቅሳለህ ብላችሁኛል። አይ እሱም በፓርት 2 እንሰራዋለን። እስከዛ ድረስ ግን ለዛሬ እቺን ፎቶዎች እጋብዛችኋለሁ። ይመቻችሁ ፋሚሊያንስ። ትዝታ ሲመጣ ምን ብሎ ነበር አባባችሁ? አእምሯችሁ ውስጥ የተቆለፈው ውስጥ አስቀጣችሁ። እቺ ቡፌ በጣም በቃ ብዙ ሰው ቤት ኢትዮጵያ ውስጥ ካሉ 100 ሰዎች 70 ወይ 50% የሚሆነው ከ50 እስከ 70% የሚሆነው ህዝብ ጋር ያለች ቡፌ ናት። መሀሏ ላይ ምናምን ቲቪ ማስቀመጫ አላት። ምናምን ሪሞት የምታስቀምጠው በቲቪዋና ካጠገቧ ባለው መሀል ደውዳል ጸዴ ነበር። ሪሞት እዛ ጋር ደቅ ቢደረገውና በዛ ላይ በዳር በኩል የሚያዙት ቡፌዎች ውስጥ ያሉት እቃዎች ሳህን ይሁን ብርጭቆ ይሁን ሲኒ ይሁን አይወጣም። ጌጥ ነው ወይ ለአመት ባለው የሚወጣው፣ እሱንም ለአመት ባለ እንግዳ ከመጣ ማለት ነው። ወይ ደግሞ የሆነ ድግስ ኑሮ ምናምን እንግዳ ከበዛ ከመጣ ምናምን ነው እንጂ አይነኩም ነው የምልህ ብራዘር። የሆነ ደግሞ አንድ ነበረ 3 የሆነ ሳህን ነበረ መቼም የማይበላ 3 አሳዎች ያሉበት ሳህን። ቆይ እሱንም አመጣላችኋለሁ። እሺ ወደ ቀጣዩ ፎቶ እንሄዳለን። ለሶስት ተቀምጦ ኖት ሲጽፍ እጅህን አውርድ አታውርድ እየተባለ የተጨቃጨቀ እንዴ! በተለይ የሆነ 3ቱም ቀኝ ከሆኑ ኖርማል ነው ይጻፋል። 3ቱም ቀኝ ከሆኑ የሆነ ይጻፋል። አንድ ግራኝ ካለ ግን አይሆንም። በቃ ገባህ? ዳር ያለው ግራኝ ሆኖ መሀል ላይ ያለው ግራኝ ከሆነ ይሄና ይተነካካለ። በቃ መጣላት ነው፣ መቦጣቦጥ ነው። አቤት ሁሌ ነበር አስተማሪ የሚያስወጣኝ እኔ በእንደዚህ ምክንያት። ደግሞ እኮ ግራኙ ጀለሴ ነው ምናምን። አብረን ነው የምንቀመጠው፣ አብረን ነው የምንጮተው ምናምን። ከዚህ ሰዓት ክፍል ስንጽፍ ነው የምንጦላለው። አታትንከኝ ምናምን የሚጀመረው። እቺ ስልክ በደንብ ስንቱን አጀናጅና ስንቱን አጣብሳ። እቺ ስልክ ከጠፋች በኋላ ነው ህዝቤ መጀናጀን ያቆመው። የኛም ላጤ ቀረደህ ትላለህ። እኛ እንኳን በዚህች አልተጀናጀንም። እኛ ፍልፈላ ነበር። እቺ ስልክ በምሰራ ሰዓት ምናምን አይ ቲንክ ብራዘር ምናምን ታላቅ ብራዘሮች ምናምን እነሱ በደንብ አስታውሳለሁ፣ እነሱ ሲጀናጀኑበት። ከዛ ሳንቲም ደግሞ የሚሰርቅ ጀማ ነበረ። እሱ ላይ ያለሁበት የኛ ኩዮች ከዚች ውስጥ እየሄድን ሰው አውርቶ ምናምን 50 ሳንቲም ከፍሎ 30 ሳንቲም ሲያወራ 20 ሳንቲም የተረሳቸው መልስ ያልተወሰደ ምናምን እያወጣን እንፍታታ ነበር። ነው ወይስ እኛ ብቻ ነን? እኔ ብቻ ነኝ ወይስ እናንተም ታደርጉ ነበር? እስኪ ኮሜንት ላይ ጃው። እቺንማ ያላደረገ ያለ አይመስለኝም። የዚህችን ብስኩት ስም ግን ታውቁታላችሁ? አሷን በለው፣ ብስኩቷን፣ ዞኗን በለው፣ ቢራቢሮን በለው፣ ጥንቻሏን በለው እያልን ነበር ምንበላት። የዛሬ ነው ያድርገውና ቼራሊያ ጸዴ ብስኩት ነበረ። ቻም ግን አለ ደስማም። እስኪ ፈልጉልን ቼራሊያ ካለ። ማብሪያና መጥፊያ መሀል ለማቆም ታግዳል። እንግዲያውስ አንተ የ90ዎቹ ልጅ ነህ እናሳ። እኔ አሁንም እታገላለሁ። የሆነ ጊዜ ቤት ውስጥ ያሉትን አምፖሎች ማቃጠላቸው ምናምን እንደዛ ነው በቃ። አሁን የአምፖል የሰራ ሚዩት እዛ ጋ አምፖሉ የለም ምናምን በቃ እንደዚህ መሀል ላይ ለማቆም ስታገል ነው አሁንም የሚቃጠልብኝ። ምን ይሻለኝ አላውቅም። እስኪ ብቻ የአምፖሉን ጉዳይ እናስብበታለን። አንዴ ይሄን ካልበላ በተለይ ደግሞ ይሄ ሊበላ የሚችሉ ትምህርት ቤት ላይ ነው። ከትምህርት ቤት ልክ ወጣ ስትል በር ላይ በደንብ በአግባቡ የሚሸጠው ጋባ በደንብ ተበልቷል። ጋባ ከአካት ጋር ነበረ በብዛት የሚሸጠው ጋባ። በጣም ጸዴ ነገር ነበር። ደግሞ በፍሬዋ ራሱ ትዝ የሚላችሁ ከሆነ በቢክ እስክርቢቶ ቀፎ እስከተን እንደዚህ ይዘን ስንለው ፍሬዋ ጫፍ በእስክርቢቶ ክዳኑ ጫፍ ላይ ትሽከረከር ነበር፣ አይወድቅም ነበረ ምናምን። አረ ጋባ ጸዴ መጮቻ ነበር። ከመበላት አልፎ መጮቻነት ላይ ራሱ በጣም ጸዴ ጥቅም ነበራት። አንድ ብር አሁን እቺ 1 ብር አለች ማለት ብራዘር ባለ ሀብተኛ ነው። ባለ ሀብት
ዘንድሮ 1 ብር ቲክቶከሩ ባለ ሀብት። አይቺ በጣም ጸዴ ነገር ነው። አንተ በ1 ብር ኩዝበት 1 ብር አለ ማለት እኮ ምንም ልገዛበት ትችላለህ። ዝም ብለህ 10 ሳንቲም ሄደህ ሱቅ ስትሰጠው 2 ጠጠር ይሰጣል ምናምን። እሷን እያላመጥክ ምናምን ትምህርት ቤት ትደርሳለህ። ትምህርት ቤት በር ላይ ምናምን እንደዚህ አካት ጋባ አይጠፋም። በቃ የስሙን የምን እያነሳ ምናምን እሱን እየጨፈጨፍክ ምናምን ቀኑ ሙሉም ልትውል ትችላለህ። ከዛ ከሱ መልስ ከትምህርት ቤት መልስ ደግሞ በረዶ ተማሪ ትጋብዛለህ ምናምን። ጸዴ ነበር። አንተ የ1 ብር አለ ማለት አሁን 100 ብር ከሚኖር ይሻላል። አሁን 100 ብር ከሚኖር እውነት የ1 ብር በደንብ ይሻላል። እቺ ጋር ምንም ሁሉም ሰው ቤት እኔ አላስም ወይ ቅቤ ማስቀመጫ ነው ወይ ማር ማስቀመጫ ነው የሆነ በቃ እንደዚህ አይነት ነገር እንጂ ሁሉም ሰው ቤት ይሄ ወይ ቅቤ ማስቀመጫ ነው ወይ የማር ዕቃ ነው ነው ወይ ከድግስ ቤት ወጡ ላይ ይመጣበት ነበር። ካንንዳ እኔ ተው እስኪ ብቻ የዚህ ዶላር በጀታው ይሄ ጸዴ እስክሪብቶ ነበር። እንዲህ በዶላር የሚሰራው እስክሪብቶ ትዝ ይላችኋል? ዶላር መሀሉ ይታጠፋል። ክዳኗ ትከፈትና በዚህ በጫፍ ላይ ባለችው በክዳኗ ትከፈትና የምትጽፈው ፓርት ትነቀላለች። ከዛ ዶላሩ ለሁለት ታጥፎ ውስጡ ያለው ቀለሙ ታጥፎ በጫፍና በጫፉ ተከቶች ጫፏ ላይ ያለችው ሽሎ የለችም። እሷ ተሰካና ሲተኩስ ጫፏ ትወረወር ነበር ምናምን። ጸዴ ሽጉጥ ነበር በእሷ ራሱ የሚሰራው በዶላር በጀት። እንዴ ከኮባ ሽጉጥ እንዲሁም የዶላር በጀት ይሻል ነበር። አይ የኮባ ሽጉጡንማ የሚያደርግ የለም። እሺ ሌላ ጥበብ በጅምላ የጠራችን ትውልዶች እኮ ነን እንዴ! እና መጠርጠሩስ ኧረ የምር ወረቀት አውጥታችሁ ምናምን ግን ሰሃን ብርጭቆ ምናምን ሰርታችሁ ትምህርት ቤት ይዛችሁ አልሄዳችሁ? አምጡ ይባል ነበረ። ሰርታችሁ አምጡ ምናምን። ምን ፔሪድ ላይ ነበረ ግን የምንታዘዘው የነበረው? ምንድን ነበር የሚባለው የዚህ ትምህርት ስም ራሱ? ኧረ ርዕሱን አስታውሱኝ እንዴ! ይሄማ የሆነ ትምህርት ላይ የሆነች እንደ አንድ ምዕራፍ አይነት ነገር ነው። አርተ ላይ ነው ምን ላይ ነው ግን ምንድን ነበር የሚባለው? ኧረ ጠፋብኝ። እስኪ ኮሜንት ላይ እየጻፋችሁልኝ። የሰፈር ጨዋታ ህጎች፣ ይሄ ወሳኝ ህግ ነው። ይሄ ሁሉም ሰፈር ያለ ህግ ይመስለኛል። እኛ ሰፈር ብቻ አይመስለኝም። ጨዋታው የሚያበቃው ወይ ከመሸ ወይ ኃይለኛ ዝናብ ከዘነበ። ይሄ ምንም ጥያቄ ውስጥም አይገባም። አዎ በአግባቡ ፔናልቲ የሚሰጠው የተጠለፈው ልጅ በጣም ከማለ ነው። ይሄ ጸዴ ነው። ከማለ ነው ፔናልቲ የሚሰጠው። ጸዴ ዋና ዳኛ የለውም። ዋና ዳኛ የሚባል የለም። ትዳኛለህ፣ ትገባለህ። አሁን ዳኛ የነበረው ልጅ ቀጣይ ተጫዋች ሆኖ ታገኘዋለህ። ተሸንፎ ከወጣ ዳኛ ነው ነገር። ይሄ በጣም ጸዴ ግን የማይታወቅ ውጤቱ ደግሞ አለ የሆኑ ኳሶች አሉ። ዝም ብለህ ኳሱ ኖሮ እዚህም 3 ሰው እዛም 3 ሰው ትሆንና ምንም በማትሰራበት ዝም ብለህ እየተለጋጋ ምናምን እያገባ ውጤት ሲባል 45 ለ63 ምናምን የምትለው ነበር። የኳሱ ባለቤት የፈለገውን ማድረግ ይችላል እንጂ የኳሱ ባለቤት የሚያደርጋቸውን ነገሮች ልንገራቸው። አንደኛ ሰፈር ውስጥ አለ ከሚባለው ኳስ ከሚችለው ልጅ ጋር መርጦ ቲም ውስጥ ይገባል። ከዛ እሱ በፈለገ ሰዓት ጨዋታው ይቆማል። እሱ በፈለገ ሰዓት ጨዋታው ይቀጥላል። ሁለተኛ ሶስተኛ ደግሞ ምን መሰላችሁ? እሱ የሆነ ፋውል ከሰራህበት ከነካህበት ምናምን ቀይ ካርድ ልታይ ትችላለህ አንተ። እሱ ላይ ፋውል ሰርተህ ምናምን አንተ ቀይ ካርድ፣ እሱ ሰርቶብህ ሁላ አንተ ልታይ ትችላለህ ምናምን። እሱን መንካት በፍጹም የተከለከለ ነው። መቀማት ምናምን አይቻልም። አንድ ለአንድ በረኛ ሆኖ አግኝተኸው አንድ ለአንድ አግኝተህ ለውጪ ምናምን ካገባህበት ተባራል፣ ወጣል። በቃ ሳምንት ምናምን የሰፈር ልጆች አያጫውቱ። ወፍራሙ ልጅ በረኛ ይሆናል። ወፍራሙ ልጅ ዙጢ ጀለሶቻችሁ ሜንሽን እያደረጋችኋቸው እስኪ ሼር አድርጉላችሁ ይሄን ቪዲዮ። ምረ ዙጢ በረኛ ናችሁ። ይኸው አሁን አይደለም ኳስ ልትይዙ ይቅርና በርሜል እየተንከባለለ ቢመጣ ትይዙ ምን እንደሚሻላችሁ። ፈተናው ሲከብደን ቅንድብ ነቀላ። ኧረ ቅንድብ ነቀላ። ቅንድቤን የመለጥኩት በዚህ ጋር አልቀረ። ይኸው አሁን የተመለጠው እንደዚህ ቅንድቤን ነቅዬ ነው ጉድ የሆንኩት። ወይኔ ሃይላንዷ ሲጀመር አሁን የሃይላንዷ ይዘናናን ይባላል በተለምዶ። እቺ ናት የመጀመሪያው ሃይላንዷ የታሸገ ውሃ። በቃ ይሄ ነው የመጀመሪያው ሃይላንድ የብራንድ ስም ነው። እና አሁን እኛ ሀገር ሃይላንድ እንዴት ልበላቸው የስም ሃይላንድ ነው። አኳሴፍም ሻምፔንም ሁሉም በቃ ሃይላንድ ነው የሚባለው።
ይሄ በጣም ጸዴ ነው። ሃይላንድ ግን የብራንድ ስም ነው። ልክ የሳኮ አዲስ እንደሚባለው ሃይላንድም እንደዚህ አይነት ብራንድ ነው። አይ ቲንክ ፈርስት ስለሆነ መሰለኝ ስሙን ሌሎቹም የተጠቀሙት አይደል? የሃይላንዷ የሚለው ስለተለመደ ከዛ ሌሎቹ ሲከፍቱ አረገላቸው። ይመቻችሁ። ግን ሃይላንድን ከመስመር አስወጣችሁት። እሱ ይደብራል። አካቴ ይኸውላችኋ፣ በቃ አካቴ ይሄ ጥራጥሬ ይሁን ፍራፍሬ ይሁን ምን ይሁን አይታወቅም፣ ይበላል። ትግጣለ እያጋጨ ነው ምግጠው። ትግጡላ ትግጣለ። ከዛስ መጪ ላይ ጥርሱ ውስጥ ተሰግስጎ ውጣ አትውጣ ከሱ ጋር ትግል ይሁን። እንደዛም ሆኖ ማንም የሚፋታ የለም። ውስጡ የሆነ ቋቋ መሰለች ነጯን አየቻት የተሰበረችው እሷ አለች። እሷን ለማውጣት በእሷ ቀለበት ለመስራት ያለው ትግል በድንጋይ ተቀጠቅጠዋለ፣ እሳት ላይ ተጠብሰዋለ፣ በእሳት ጠብሰ ድጌ በቢዲ ተቀጠቅጠዋለ ምናምን ሰብረ ስታወጣው ወይ ውስጡ እንደዚህ አብሮ ተሰብሮ ሊሆን ይችላል። እንደዛ ለፍተ ምናምን አንተ እኮ ይሄኔ አካቱንም የገዛው የጋትከው የበላው ሙላ ቀለበት ለመስራት ይሆናል እኮ እሱ ይሰበራል ምናምን። ድጋሚ ሄደት ገዝተህ ትመጣለህ፣ ድጋሚ ትግጣለህ። ብቻ በእሳት ምናምን አባብለ ነው ሰብረ መውጣት ያለብህ እንጂ አለበዚያ አይነፍም። ከዛስ በብርጭቆ ወረቀት ይታሻል፣ ነጭ ታረጓለህ፣ በጠርሙስ ይቦረቦራል ምናምን። ከዛ የጆሮ ጌጥ የሴቶች ጆሮ ጌጥ ፈርጣለቻ፣ ፈርጧን ቀለበቷ ላይ ይለጠፍ ነበር ምናምን። ኧረ በስመ አብ የዚህ ማለት አያልቅም። አካተው ሌላ የቤት ስራ ነው። ብቻውን ቢዚ ነበር የሚያደርገ ነው መለማ። እቺ ሰዓት እኔ ሱቅ ነበረን፣ ፋዘር ሱቅ ነበረው እና እኛ ሱቅ ይሸጥ ነበር እና በቃ ምን አለፋችሁ በገባው በወጣው ቁጥር የካዩ ወሰድኩ። ከዛስ እቤት ግን ማስቀመጥ አልችልም። እቤት ሰዓቱ ተቀምጦ ከታየ መገረቴ ነው። ስለዚህ አውጥቼ ለጀለሱ ይሸጥላቸው ነበር ትላለህ። ሚሊኒየም ይላል። ይሄ ጋርድ ሲጀመር አለኛውንም ላሳያችሁ ይችላል። የሚሊኒየሙ አይደለም በእርግጥ ግን እቺ ካርድ አለች፣ እያያችኋት ነው። እቺ ሞባይል ካርድ እና ይሄ የሚሊኒየም ጊዜ ቴሌ የራሱን ፕሮሞት ለማድረግ የተጠቀመበት ነው ትላለህ። እና እቺ ካርድ አሁንም አለችን። ቴሌዎች ምን ነው ቅርስ ምናምን አፈልጉ ፋይልና ኑኛ ጋር ይሰጣችኋል ፋይሎቻችሁ። ኧረ ሌላም ነበር ፈልገዋለሁ እሱን ቀስ ብዬ እና ጃማው የዛሬ ቪዲዮአችን ይሄንን ይመስል ነበር። በደንብ ሰብስክራይብ እየተደረገ ጃማው እንደመንሼ ነው። አሁን ድጌ ተመልሰናል። በዚህ ካም በኋላ ዩቲዩብ ላይ ይሆናል በደንብ የምንገናኘው። የዘጠናዎቹ ቤተሰቦች ሰብሰብ እያላችሁ ሼር እየተደራረጋችሁ ደ90ስ ናት እሷማ። አብሯችሁ ለተማረ አብሯችሁ ላደገ ጀለሶቻችሁ ሼር አድርጉላቸው። ካም በኋላ አብረን ብዙ ምንሰራ ይሆናል። በሳምንት አንዳንድ የሁለት የ90ስ ቪዲዮ ይኖረናል። እንደዚህ ረዘም ያሉ አብረን እንጮታለን፣ አብረን ትዝታዎቻችንን እንመልሳለን። ከዛ ደግሞ የኢቨንቷም ነገር አለች 90ስ ኢቨንትስ ባቃለው። ሌላ ደግሞ ይዤ እስከምንገናኝ ደህና ሁኑ ልጆች። የዛሬ አበባዎች የነገ ፍሬዎች። ደህና ሁኑ ልጆች። እንደምን ይወድቃል እንደ ዘበት ያደረግነው ሁሉ በልጅነት ፍቅር እንደ ፈሳሽ ሆናለይ። እንደምን ዘነጋሽ ተረሳሾይ